ምን ነገር ይፈላል ወይ ልጅ ቆይ አልገባኝም ምን እያልከኝ ነው አሁን ምን ይውጣኝ ነው ምን ላደርግ ነው በምንዶሽ ለምን አትነግሪኝ እኔ እኮ ምንም እየገባኝ አይደለም ዝም በልሽ አንድ ነገር እንዳትናገር ኧረ ቤቢ ተረጋጊ እኔ ምንም እየገባኝ አይደለም ይሆንሻለሽ ነው ደህና ነሽ ግን አጠገቤ እንዳትደርስ ብዬ ጭፌ ነው እሺ ማትይዘው አልረጋጋም ከዛ ከካም ጓደኛ ጋር ሆነ ተጫወታችሁብኝ እንዲሆነንማ አንቀራትም ወይ ከመሰላችሁ ተሳስታችኋል ከማን ጋር ጨዋታ እንደጀመራችሁ አታውቁ ጠብቁ ያውላ ፍቅርሽ ውሸት ነበር ማለት ነው አይኔን እያየሽ አፈቅራለሁ የምትይኝ ውሸት ነበር ማለት ነው ዝም በል አንቺ ሳልነግርሽ ረስቼው ብታይ ሳይኮሎጂ ቲቸር እንዴት እንደሚያፈጥብኝ በቃ ሙዝዝዝ ነው የሚለው አልኩሽ ደግሞ እኔ ፈተና ሳልወድቅ አልቀርም ውይ አይለቀኝም አንቺ ገና ካሁኑ አይለቀኝም ካልሽማ ተማርከሻል ማለት እኮ ነው ደግሞ ፈተናው መች መጣ በዛ ላይ ያስተማሪያችን ስም በእንደዚህ አይነት ሁኔታ ግቢ ውስጥ ሲነሳ ሰምቻለሁ መጠርጠር ነው ባክሽ በዛ ላይ ደግሞ እኮ አስተማሪው ጽዳት ሰራተኞችን ሁሉ አይቀርም አፈቀርኩሽ ሙትኩልሽ የሚላቸው እና አንቺ ጽዳት ሰራተኛ ልሽ ማለት ነው አንቺ ይድፋሽ እሺ ቀለድሽ ማለት ነው እኔ እኮ ጨንቆኝ እኮ ነው የማወራሽ እና በጣም አጋነንሽዋ እንዴ ቆይ ይሄ እንዴት ሊሆን ይችላል በዛ ላይ ፈተናውን አልወደቅሽም ከወደቅሽ በኋላ ብታስቢበት አይሻልም በዛ ላይ የሚመጣውን ነገር በሙሉ አብረን እንጋፈጣለን እሺ ጓደኛዬ አጥኒ ስትይኝ አርፌ ባነብ ኑሮ እኮ ይሄ ሁሉ አይመጣም ነበር ደግሞ እሱም እንደዚህ አይለመንም ነበር ባክሽ ያለፋልፋል አሁን ስለ ወደፊቱ ነው ማሰብ ያለብሽ ግን ኤፍ ቢሰጥሽ ራሱ እንደገና ፈተናውን ደግመሽ መፈተን ነው እንጂ ያለብሽ ያልሆነ ነገር ውስጥ እንዳትገቢ ኧረ እባክሽ እኔ ምን ይሞኝ ነው አንድ አመት ልደግም አላረገውም እና ምን ታደርጊ ያሰብሽ ቆይ አንቺ ልጅ ግን ያምሻል እንዴ በዛም በዚህም ብዬ አልፈዋለሁ እኔ እኮ ነኝ ልጅቷ ማን መሰልኩሽ እኔ እባክሽ አንቺ ወሬ አልቀብሽም ኧረ በእናትህ ጆኒ ኧረ ተቀዷላ አትጃጃል ኧረ በፈጠረ ተጃጃልሽማ አንቺ እኮ ነሽ አንቺ ተዝራከረክሽ እኮ ጆኒ በእናትህ ሙሪን እየቀየርኩ ነው ፎቶ ናት ምን ትመስላለሽ በእናትህ የሆነ ዱቄት ነገር ያፈር ገንፎ እኮ ነው የምመስለው እሱ እንደፈለክ በእናትህ ፎቶ ናት አንቺ እኮ እንደዚህ አይነት ነገር እኮ ከቀረ ማለት ነው በጣም ረጅም ጊዜ ሆኖታል እኮ አንቺ ምንድነው የሚያጃጅልሽ ወይስ አስጨምድዳብሻለሽ ኧረ በእናትህ ጆኒ መምጫ ሰዓቷ እየደረሰ ነው ህፃናቱ አንጦ በእናትህ ፎቶ አጨማድር አቦይ ሰጣላ ምንድነው የምትለው ሞኝ ነገር ነሽ እሷ ከነ መፈጠረ እኮ አታስታውስ አንተ ምንድነው ደግሞ እንደ ዘጠናዎቹ ፎቶ ይዘህ ትዞራለህ እንዴ ቢያንስ በዲጂታል ምናምን አቀይሪው ተወኝ በእናትህ እኔ በንጹህ ልቤ ነው የምወዳት ዘጠናም ሆነ ሰማንያዎቹ አሁን በይሳት የሰው ልጅ ያጣው ፍቅር ትክክለኛ ፍቅር ታውቃለህ እዚህ ልብ ውስጥ የሚቀር ፍቅር እኔ ሳምሪ ምንም ነገር ካልኩልኝ ሳላደርግ ነው የምወዳት ያለ ዘመንሽ እኮ ነው የተፈጠረሽ ባቡ በእናትህ ይኸውልሽ አንቺ ካልኩሌት ብታረጊ ማለት ነው እሷን ኦሬዲ ሄደ በቃ ቆፍጠን ብለህ ማውራት ካለብህ አውራ ምንድነው አንተ እንደዚህ የምትፈዘው ያልተነካሉ አንተ ምን አለብህ አባቴ ዛሬ ደግሞ ቆየሽ በእናትህ ምን ሆና ነው ምን ትሆናለች አንዱ የጀነጀናት ነው እንጂ ምን ታካብዳለህ አንተ ግን ከጓደኝነት የሚያለፈው ወንድሜ ና ምን ያለ ለማፍቅራት ያውክ ምን አለ ልብ የሚሰብር ነገር ባትናገር አባቴ አንቺ ሌላ ዓለም ላይ ነው ያለሽ ይኸውልሽ አንድ ሴት ቢያንስ 3 ፍቅረኛ ይኖራታል በዚህ ሰዓት ማለት ነው አንደኛው ለምን ተጠቀመዋለች መሰለሽ ለኮስሞቲክስ ምናምን ተጠቀመዋለች ሁለተኛው ነሳቲ ለፈዋ ምናምን ታረግለታለች 3 በላ ሶስተኛውን ደግሞ ማለት ነው እምር ፏ ብላ ወንዶችን ለመጥበሻ ምናምን ነው ተጠቀመሽ
ዝም ብለህ አንተ አትጃጃል፣ እድሜ ልክ ሳምሪ ግን እዚያ ሴት አይደለች። ምን እውነት? አንተ ሳምሪ ምን እንዳንተ የድሮ ሰው ነች ማለት ነው? ባልየው ምናምን ሲመጣ እጁን አስታጥባው እግሩን ምናምን አጥባው ባናቱ የምታጎርሰው? ቆይ ፍቅር ካለ ምንድነው ችግሩ? እሷ እንደዛ ብታደርግልኝ እኔም እንደዛ ባደርግላት። አንተ ጀመር አፍቅረህ ታውቃለህ እንዴ? አንተ እኮ ፍቅርና እያልነት እኮ አትረዱ። መጣች በእናትህ። ኧረ ተረጋጋ ብራዘር። እንዴ ልበር ነው እንዴ? ይሄን እስቲ ቆንጆ ይኛል። ይኸውልሽ ወንድ ልጅ መልኩ ሳይሆን ኪሱ ነው ቆንጆ መሆን ያለበት። እሺ ለመሆኑ ስንት ይዘሻል? አንተ ለካሱም አለ እንዴ? ወይኔ ቡድን ኩል በእናትህ 200 ነው ያዝኩት። ውይ 200 ብር ተበለው። አቦ በእናትህ ሸከከኛ። 200 ብር ይዘህ ነው እንኳን የቀጠርከው? እባክህ ሳምሪ ልቤን አይታ ትወደኛለች። አንተ እዚህ ዝም ብለህ ደደና አስጣ። እኔ እጂ ተራሪ ላብስን አባቴ። አንቺ ምን ስትይ ነበር? እንደውም አልከልልሽም። ወይ ኧረ በእናትሽ ጓደኛዬ እውነት ካየኝ እኮ አይለቀኝም። ድህነቱን ነው የሚያጋባብኝ። ደግሞ ላንቺም ነው የምንተርፍሽ። ይሄ እኔን አያሳስበኝም። ኦልሬዲ ደሃ ስለሆንክ የሚቀየር ነገር የለም። ውይ አራታ ሹፊ በእናትሽ አፈቀርኩሽ ብሎ እኮ ሲሟዘዝ ፍቅር የሚባለው ነገር በጣም ነው የሚያስጠላሽ። ውይ በእናትሽ እኔ ቆይ ለዚህ ደሃ ስል ሰፈር ልቀይር እንዴ? የት አባቴ ልድረስ በእናታችሁ? የምርሽን ነው ግን እንዲህ የምትይው? አይ ስቀልድ ነው። አንቺ ስላልደረሰብሽ ትፈርጃለሽ። ምን ችግር አለብሽ በእናትሽ? በይ ለይልሽ። እንደውም ሰላም ብያቸው ነው ማልፈው። ቆይ አንቺ ደሃ ስለሆነ መናቅሽ ነው? እዩ ከማጣቱ መገርጣቱ የተባለው ተረት እውነት ለሱ እኮ ነው። እኔ በእናትሽ እንለፋቸው። ሳምሪ የጠሮች ነበርኩ። አላይሽኝም? አላየሁም ነበር። ምን ፈለክ? እሺ ሰላምታ ይቀር። ደህና ነሽ ግን አንቺ? ስታይኝ ደህና አልመስልም? ኧረ ትመስያለሽ ሳምሪ። ደግሞ እኔም እኮ ሁልጊዜ ደህና እንድትሆኝልኝ ነው የምፈልገው። እሺ ጨረስክ? የሆነ ቦታ እንሂድና ሻይ ልጋብዝሽ። ሻይ እኮ ድሮ ቀረ። በጣም ቀልደኛ ሆነሃል እባክህ። ሳምሪ እንድንጫወት ብዬ እኮ ነው። እሺ ምሳ ልጋብዝሽ? ቆንጆ ምሳ። በየአይነት ልትጋብዘኝ? ኧረ የፈለግሽውን ጋብዝሻለሁኝ። በእውነት አባባ ይሙት ገንዘብ አለኝ። ፕሊዝ ሳምሪ እሺ በይ። የሆነ ፀሐይ ትላለህ። ፊት ጠቁሯል፣ ልብስ ቆሽሿል፣ የሆነ ደካክሟል። ቤት ገብተህ አረፍ ነገር ብትለኝ ይሻላል። ሳምሪ አንቺን እኮ ስጠብቅሽ ነው ቁጭ ብዬ እንጂ ጠዋት እኮ ነው ታጥቤ ወጣሁት። እኔን ከመጠበቅ በፊት የሚቀድም ነገር ያለ አይመስልህም? አይመስለኝም ሳምሪ። ለእኔ ከምንም ነገር በፊት ቅድሚያ የምሰጠው ለአንቺ ነው። ከአንቺ ምንም የሚቀድምብኝ ነገር የለም። እኔን ከመውደድ በፊት የሚቀድም ነገር አለ። ምን? እሱን አንተ ፈልገው። ሳምሪ እኔ እኮ ግን እወድሻለሁ። እኔም ራሴን እወደዋለሁ። ምን አርጊ ነው የሚልሽ? ቀልድ ነው የሚቀልደው እሱ። እባክሽ እንዴት አፈቀርኩሽ ይላል። እና መፈቀር ቀልድ ነው እንዴ? ማንን? እኔ ባያስበው ነው የሚሻለው። አንቺ ራስሽ ይሄን ማሰብሽ ንቀትሽን ነው የሚያሳየው። መውደድ ደግሞ ከመቼ ጀምሮ ነው ድፍረትና ንቀት የሆነው? እሱ እኔ መውደድ ይጀምር። ይሄ የድህነት አምባሳደር ሰው እኮ ነው፣ ሊቀየር ይችላል። በዛ ላይ ደግሞ ዋናው ነገር ጸባዩ ነው። አረ መቼ ይመችሻል። ቀልደኛ ከድህነቱ ሞኝነቱ በጣም ጅል እኮ ነው ይሄ ማሞቂሉ። ወይ ጉድ! በጣም ነው የምትገርሚው። እሺ ነይ እንሂድ በይው። እናትሽ አታካብጂ። እወድሻለሁ ስላት እኔም ራሴን እወድሻለሁ አለች። ቆይ እሷ ምን አባቷ ሆና ነው እንደዚህ የሚያሽቃብጣት? ማን ስለሆነች ነው? እሷ እኮ ከማንም በልጣለሁ አላለች። በቃ እወድሻለሁ ስላት እኔም ራሴን እወደዋለሁ አለች። ራስ መውደድ ደግሞ ጥሩ ነገር ነው። ሳሚ አሁን አንተ የኔ ጓደኛ ነህ? የእውነት የኔ ጓደኛ ነው ወይ? ኮሎኔል ቢሰሙ ምን እንደሚያደርጉ ታውቃለህ? አንጠልጥሎ ነበር እሺ የሚሰቅሉ። ለምንድን አንጠልጥሎ የሚሰቅሉ?
ማፍቀር ወንጀል ነው እንዴ? እሱነቱ አይደለም ሳሚው አልተረዳትም። አንደኛ ሲጀመር አንተ ፍቅርን በስርዓት እያሳያት አይደለም። እሷ ደግሞ የምትረዳው በሌላ አንግል ነው። እየቀለደችብህ እኮ ነው። እየቀለደችብኝ እንደሆነ ግን እንዳይሰማኝ። እንደዛም ከሆነ ደግሞ የእሷ ውሳኔ ነው። ዋናው ነገር ከኔ የሚጠበቀው እሷን ከልቤ ማፍቀሬ ነው አይደል? አቃጠልከኝ እኮ አቦ ሳሚ፣ አቃጠልከኝ። ማርያምን አቃጠልከኝ እኮ። ይኸውልህ የዚህች ዓለም ምስጢር አልገባህም። የገባ ቀን ማለት ነው የገባ ቀን ብለህ ነው በቃ ጨርቅን ጥለህ መታብደው። እሺ ና እባክህ ቡና ጠጥተን እንምጣ ና። አንቺ በቃ ምንም ሰው አታይም። በፈጣሪ አንቺ ላይ ለመረስኩ ስሞክር የኃይሌን ሪከርድ አሰብረሽኝ ነበር። አረ ህይወት ላይ ለውጥ እንድታመጣ እየረዳው ነው። ከጎበዝ ወንድ ጀርባ ጠንካራ ሴት አለች አይደል የሚባለው? ትክክል። ከጎበዝ ወንድ ጀርባ ነው። አንተ ግን ጎበዝ አይደለህ እኮ። የኔ ደካማ ህይወት ባንቺ በጠንካራው ይቀየራል። አንቺ እኮ አይደለም የኔን የዓለምን ችግር መፍታት የሚያስችል እውቀት ያለሽ ሴት አይደልሽ? አውቃለሁ እንዳለኝ። ዛሬ ደግሞ ሞቲቬሽናል ስፒከር ሆናል። አረ ሳምሪ ያንቺን እውቀት እኮ ለመመስከር መመራመር አይጠበቅብኝም። አንቺ እኮ ማለት ከጨረቃ በላይ ደማቅ፣ ከፀሐይ በላይ እኮ የምታበሪ ሴት ነሽ። ኡፍ አቁም። ሌላውን ስታገስህ እዚህ አንዴ ጨረቃ ነሽ አንዴ ብርሃን ነሽ ይለኛል እንዴ? ሳምሪ ምን አጠፋሁኝ? በቃ ተወኝ። አንተ በነጋ በጠባ እኔ መከተል አይሰለችህም እንዴ? እኔ ቆይ ለአንተ ስል ቤቴን ሰፈሬን ልቀይር እንዴ? እንዴ አይሰለችህም? ሳምሪ እኔ እኮ እወድሻለሁ። አረ ወደዛ ያንተ መውደድ እዛ ጣለው። እሺ ከዚህ በኋላ ሰፈሬ መጣ እንደዚህ ብትላዘዝ ለፖሊስ ነው እሺ የምናገረው። በፈጣሪ ሳምሪ ነው እወድሻለሁ። እባክሽ ፍቅሬን ተረጂ። ፍቅሬን አትናጩ። እኔ ያለ አንቺ መኖር አልችልም። ይኸውልህ ነገርኩ። ሁለተኛ አጠገቤ እንዳትደርስ፣ ስሜን እንዳትጠራ። በደረጃ አፍቅር እሺ። እኔ እናንተ አንመጣጠንም። ሳምሪ በእናትሽ ተረጂኝ። ጥለሽኝ አትሂጂ። የልቤን ተረጂኝ። ዞር በልኝ ወደዛ። ከዚህ በኋላ አጠገቤ ብትደርስ ውርድ ከራሴ እሺ። ይማኝ በቃ ምንድነው አንተ እንዴ ለአንድ ሴት እንደዚህ ትሆናለህ እንዴ? አንተ ምንድነው የእውነት ኮሎኔል ቢሰማ በልጅቷ ነው እንደዚህ ምናምን የሆነው ነገር ቢባል አንተ ደስ ይላችኋል? አንጠልጥለው ነው የሚደፉሽ። ነቃ ደንገጥ በላቦ ምንድነው? አንተ እኮ አልገባህም። ምንድነው ያልገባኝ? ከሃይስኩል ጀምሮ ነበር እኮ ማፈቅራት። እርሜ ዘመን በሷ ፈጅም እንዴት እስከ ዛሬ ድረስ ማፍቀር ወንጀል መሆኑን አላውቅም። አንቺ እባክሽ ተያት። እሷ ስትበጣጥስ ነው እሺ እንደዚህ የምትሆነው። ሲጀመር ተበጅባታለሽ። የእውነት በጣም ነው የምትበጅባት ማለት ነው። እሷ ሲጀመር የሚመቻት የሚሸውዳትን ምናምን የሚያታልላትን አይነት ወንድ ነው እንጂ እንዳንቺ ፍቅር የሚሰጣት ወንድ አይመቻት። እሺ አንድ ነገር ልንገር፣ ሁሉም በምክንያት ነው። ፈጣሪ ገባ እሷን ቢ እንድትል ያደረገው በምክንያት ነው መስለኛል። አንተን ስለሚወድ ነው። በቃ እባክህ እርሳት፣ ተዋት እሺ። ከዚህ በኋላ አታስባት አቦ። እንዲህ በቀላሉ መቶ ብችል እሷ ኮሌጅ ስገባኒ ወርቄ ሰፈር አውረላ ይሆን ነበር። በቃ እንደዚህ አትሁን። እኔ አናግራታለሁ በሚገባት ሙድ። እንደዛ ጦር ሜዳ ተንከራቱ ያሳደገን አባትን እንደዚህ ነው መክሰው። በጣም ይደብራል። ይሁንት ህይወቴን በሙሉ እኮ ለሷ አሳልፌ የሰጠኋት። እንዲህ ባላሰብኩት አጋጣሚ አወረደችብኝ። አረ በእናትህ እንደዚህ አትሁን። አረ በእናትህ ሳሚ ምን ሆነ ነው? ቆይ እንዴ እንዴት እንደምረሳት ራሱ አላውቅም። ጆኒ በጣም እኮ ነው ማፈቅራት። ጆኒ አልገባም እኮ እኔ ስሜት አልገባም ጭራሽ። አቡ እንደዚህ አይነት ፍቅርም እንዲገባኝ አልፈልግምሽ። ጆኒ
እሷ ማፍቀሪኝ ማሞጅሎ የሚያስብለኝ ከሆነ በቃ ማሞጅሎ ነኝ። ጅል ልባል። ይኸውልህ ሳሚ የእውነቴን ነው የምልህ እጅ ላይ ካላስቀመጥኳት ደግሞ ማለት ነው እኔ ጓደኛ ጆኒ አይደለሁም። እሺ 4 ዓመት ሙሉ ከ9 እስከ 12 ድረስ ስንማር በዛው ለአመታቱ ሳፈቅራት ነበር የኖርኩት። ትምህርት ቤት ውስጥ አንዴ ጅሎ አንዴ ማሞቂሎ ብዙ አይነት ቅጽል ስሞች ሲወጡልኝ ነበር የኖርኩት። ስሰደብ እንደ ሞኝ ስቆጠር ፍቅሯ አይሎብኝ ጅልነትን መርጬ ሞኝ አፍቃሪ ሆንኩኝ። በቃ ይኸው ራሴን ጣልኩኝ። ግን እሷን ማሸነፍ አልቻልኩም። በቃ ይኸው ዛሬ ይባስ ብላ ከዚህ በኋላ አይኔ እንዳያ አለች። እቺ ደግሞ ሴት ነች እንዴ? የሆነች የደስደስ ያላት ጃርታ አይደል እንደ የምመስለው? አንተ ለዚች በለ ነው እንደዚህ የምትሆነው? በእናትህ በቃ አትስደባ። አዎ በእናትህ አልሰማምሽ። እቺ እንዳደነግጡ ፊት ልኳን ነው ማሳያት። የእውነት 3 ቀን ያደረ ገንፎ ነገር አትሰማትም። የእውነት አብሽር። በጣም ነው ሞቀኝ። እስኪ ቀዝቃዛ ነገር ይዘሽልኝ በእናትሽ። ልጅቷን ጠራች እኮ ዛሬ ጓደኛዬ ሸክም ቅልል እንደኔ ያለኝ። ምን ነው? ምን ተገኘ? ያንን ሞዛዛ ሳሚን አስታጠቅኩት። በስመ አብ! ምን ብለሽ? ሁለተኛ አጠገቤ እንዳትደርስ አለበለዚያ ፖሊስ ነው የምጠራብህ ብዬ ተንጣጣሁበት። ብታይ የሚገባበት ነው የጠፋው። ወይኔ አንቺ ግፍሽ! ቆይ ትንሽ እንኳን አያሳዝንሽም? ኧረ እባክሽ ያሳዝነኝ ደግሞ ያስጠላኝ። ልክ እንደ ሴት ልጅ እንባውን ዝርግፍ አላደረገው። ዘጋኝ። አለቀሰ፣ ተነፋረቀ። ሲያስጠላ በእናትሽ። የሆነ የወንድ ቃና ራሱ የለውም። የሆነ ዝርክርክ ነገር ነው። አንቺ ግን ያምሻል። ቆይ ባትፈልጊ እንኳን በስነ ስርዓት ቁጭ አድርገሽ አታስረጂው? ስነ ስርዓት ማንን ገደለ? አንቺ ምን ነው ለሱ ተቆርቋሪ ነኝ አበዛሽ። ቆይ እንደዛ ሲጃጃልብኝ ምን እንዳደርግ ነበር? ቢሆንም እስኪ ያለቅስ ድረስ እንዲህ ማድረግ ነበረብሽ? ሴትዮ ተይኝ እባክሽ። አንቺ የደላሽ ነሽ። እኔ ለእንደዚህ አይነት ተራ ወንድ ጊዜ የለኝም። እቺ ግፍሽ ግን የት እንደምታደርስሽ። መውደድና ለራስ ክብር መስጠት ግፍ ከተባለ ምንም ማድረግ አይቻልም። I'm sorry። ከሰው ተራውጥቶ ያረገኝ ብቸኛ ያው ያንቺው ፍቅር ነው ይሄ መዘዘኛ። ወይኔ ድምጽ አያምርም። ምን እንደሚገርመኝ ታውቃለህ? ምን ገረም? የሰዎች ነገር አይገርምም? አስበው እስኪ ስለ ፍቅር አብዝተን እንጮሃለን፣ ግን ፍቅር ሲሰጠን እንደ ኃጢአት እንቆጥራለን። ስለ ሀቅ አብዝተን እንጮሃለን፣ ሀቀኛ ሰው ሲገኝ ግን እንደ ሴተኛ አዳሪ ሴት በድንጋይ ተወግረው ይገደሉ እንላለን። ሰውን ስለ ማክበር እናወራለን፣ ግን የሰዎችን ቁስልና ኃጢአታቸውን በማጉላት ስለነሱ መጥፎ ነገር እናወራለን። ውስጣችን ካለው ሰብአዊነትና ፍቅር ይልቅ ሰይጣናዊ መንፈስን ተጣምተናል። ግን እኮ ስታስበው የምርም እኮ እንስሳዎች እኮ። ዛሬ ደግሞ ፈላስፋ አደረግሽ ጆይ። አይገርምም? ዝም ብለህ ግን ስታስበው ማለት ነው የምንሰራውና የምናወራው ነገር አራምባና ቆምቦ ነው። ሰዎችን ጎንበስ ብሎ ፈጣሪ እያየ የሚስቅብን ነው ይመስለኝ። ታውቃለህ? ፈጣሪ ግን በእኛ ለማወቅ የሚደሰት ይመስላል። እኔ እንጃ። አንተስ ምን ይመስላል? አይመስለኝ። አንተ ግን ፍቅር ይዞ ያውቃል? አዎ እንክትክት አድርጎ ሰባብሮኝ ያለሆነ ጊዜ ላይ ግን እንዳንተ አይደለም፣ ይለያል። እኔ ታዲያ እንዴት አይነት ነበር? ሁለታችንም እንዋደር ነበር። ኢክራም ትባላለች፣ ሙስሊም ነች፣ እኔ ደግሞ ክርስቲያን። ዳቦ ቤት አላቸው። እዛ ሄጄ ዳቦ ስገዛ የመጀመሪያ ቀን ተያየ። እናም ተዋደድን። የልጅነት ፍቅር። ልጅነትን የሚመስል ግን ፍቅር ምን አለ? ሳሜ ግን አስበው ታውቃለህ? ፊል አድርገው ታውቃለህ? ከዛስ ምን ሆናል? እሷ ተደብቃ ትመጣለች፣ ሳምቡሳ ይዛልኝ፣ እኔ ደግሞ ቸኮሌት ይዤላት ሄዳለሁ። ከዛ
ስማኝ ትሄዳለች። እሷ ጉንጫዬን ስማኝ ትሄዳለች። እኔ ደግሞ ሌሊቱን ጉንጫዬን ሳሻድራለሁ። ግን ታውቃለህ የሚወድህን ሰው እያሰብክ የምትወደውን ሰው እያሰብክ መኖር እንዴት ደስ ይላል። ከዛ ጓደኛዋ በድብቅ አይታን ለቤተሰቦቿ ተናገረች። ከዛም አባትየው አበዱ፣ ተናደዱ። በእኔ ንዴት ሆስፒታል ገቡ። የእኔም ቤተሰቦች እንዴት ከእሷ ጋር ትሆናለህ? እሷ ሙስሊም አንተ ክርስቲያን ብለው በቃ እኔንም ቀን በቀን ይጦልጉኝ ጀመረ። ሲገርም ከዛም የጋሉ ፍቅራችን ማንም ሊያስቆመን አልቻለም። እኛ በድብቅ እንገናኛለን፣ ፍቅራችን እየቀጠለ ሄደ። ማንም አንሰማም ብለን አቤት ሳሚ። እሺ እባክህ። ከዛስ? እባክህ ተወኝ፣ የረሳሁትን ነገር አታስታውስ። ስለ እሷ ነገር ሳስብ በጣም ውስጤ ይረበሻል። አሁን እሱን ተወውና ስለ አንተ ጉዳይ ብቻ ነው ማውራት ያለብን። በቃ የኔን ነገር ተወው። አሁን ስለ አንተ ጉዳይ ብቻ ነው ማሰብ ያለብን። ሰማኛል። ልጅቷ በቅርቡ በእጅ ትገባለች። ይህን ቃል ይገባላል። አንቺ ግን ምን እሺ ነው? ምንድነው? አባቴ የናይጄሪያ ጠንቋይ ነው ምናምን አላልሽም እንዴ? ትንሽ አላካበድሽው ነው እኮ አታውቅም እንዴ? ቆይ ልትሳደብ ነው እንዴ ቁጭ ብለን እናውራ ያልከው? ስለ ወርስ እናወራለን ብለህ አይደል እንዴ እዚህ ድረስ ያመጣኝ? እሺ ወሬውን ተወውና የምትለውን ብለህ ሂድ ከዚህ። ሳሚን ልረጂው ይገባል። ውዬ ደሃ ነገር እርዳታን ሰብስብለት በጣም ደስ ይለኛል። ቀልድ እኮ አይደለም የሚያወራሽ። ቀልድ ካልሆነ የምታወራው እኔ ሳሚን እንደማልፈልገው ስንት ጊዜ ነግሬዋለሁ። ቆይ እኔ በሬዲዮ ማስነገር አለብኝ እንዴ? ይኸውልህ እኔ ያንን የሁለት ደሃ ልጅ አልፈልገውም። አውቃለሁ። ምንም ማስነገር አይጠበቅብሽም። ቆይ እና ምን አድርጊ ነው የምትለኝ? ተረጋግተሽ አድምጪ። ሳሚ ድህነቱን የሚያስጠላሽ ከዛ ነገር የሚያወጣው ቁልፍ ግን አንቺ ጋር አለ። አንድ ጊዜ ብቻ አድምጪ። ከዛ በኋላ ውሳኔው ያንቺ ነው። እሺ ምንድነው? ይኸውልሽ ሳሚ አያት ትልቅ መሬት አላቸው እና እነሱም ሁለት ልጅ ብቻ ነው ያላቸው። ለሳሚ እናትና ለአክስቱ አውርሰው ይበልጡን ደግሞ ለሳሚ ቀራውን ነገር አውርሱት። በቅርቡ ደግሞ ሳሚ መሬት ሽጦ የ10 ሚሊዮን ብር ጌታ ሆኗል እኮና የኒሳ አንቺ አው ያንቺ ሳሚ እና እኔ እዚህ ውስጥ ምን አደርጋለሁ? እና ይኸውልሽ ያንቺ እርዳታ ያስፈልገናል። ማለት ይኸውልሽ ሳሚ ገንዘቡ ቢመጣለትም እጁ ላይ ማስገባት አልቻለም። በአንዳንድ ነገሮች ምክንያት ማለት ነው። ለምን? በአንቺ ምክንያት ከቤተሰቡ ጋር የተጋጨ ላይፉን በጣም ስለመሰቃቀለው ብሩን ቢሰጡትም ከጫትና ከሲጋራ ውጭ ከሱስ ውጭ ምንም ሊያደርገው አይችልም። አባቱ ከዚህ ህይወት ወጥተህ ጤነኛ ፍቅረኛ ይዘህ ለትዳር ስትዘጋጅ ብቻ ነው ብሩን ምሰጥ ብለውታል። ይህን ነገር ለምን አልነገረኝም ቀድሞ? ቆይ አሁን አንተ ለምን እንደምትነግረኝ? እንዲያናግርሽ ራሱ መች እድል ሰጥተሽው ታውቂያለሽ? ቢሆንም እሱ ነው ጥፋተኛ። የሆነ ነገር ተጠቅሞ ሊነግረኝ ይገባ ነበር። እኔ የሱ ህይወት እንዲቃና ማድረግ እየቻልኩኝ እንዴት ዝም እላለሁ? አይደል? ቁም ነገር። ቆይ አሁን ታዲያ ምን ልርዳችሁ? ይኸውልሽ ብሩም ስላጓጓው በአንቺ ደግሞ ተስፋ ስለቆረጠ ሌላ ሴት እያሳደደ ብሩን ሊያጠፋው እያሰበ ነው። እኔ ነኝ ወደ አንቺ እንዲመጣ መገፋፋው ሁሉ ጊዜ ማለት ነው። ወይኔ ያው አንቺ ያረግሽውን ነገር ደግሞ መልሼ ነው ያልነግርሽም አይደል እንዴ? አላወኩም ነበር። ይቅርታ በእናትህ አስከፋሁት። ይኸውልሽ አሁንም ተቻክሎ ሌላ ሴት ጋር ምናምን እንዳይወርቅ ማለት ነው።
እኔ አስቤ ነው እሱ ሳያቅ አንቺ ጋር የመጣው። ስለዚህ ሚስጥር እናድርገው። አረ ችግር የለውም። እኔ ሁሉንም ነገር አስተካክለዋለሁ። ራሴው አበላሽሁትን ሁሉንም ነገር ቦታውን ነው የማስይዘው። አደራ ግንሽ ምንም ነገር እንደማያውቅ ሆነሽ ቅረቢ። ከኔ ጋር አላወራሽም። አንተ ግን በጣም ጥሩ ጓደኛው ነህ። ስልኩ ግን አለሽ? አዎ አለኝ። አይ የለኝም። እሺ ንገረኝ። ሄሎ ሄሎ፣ አንተ? አቤት። ስጠፋ አትፈልግም? አላወቀኝም? አረ በድምፅ ያለየኸኝም? ሳምሪ? አዎ ነኝ ሳሚሻ። በእውኔ ነው በህልሜ? አረ በእውኔ ነው። ህልምም ከሆነ አምላኬ እንዳያነቃኝ ነው ፈልገው። እኔ የምልህ ወይ ሳምሪ፣ የባለፈው ሻይ ግብዣ አሁንም አለ እንዴ? እንዴ ሳምሪ፣ ሁሌም እኮ እንደምጠብቅሽ ታውቂያለሽ። በቃ ነገ ለምን አንገናኝም? በደስታ ነው እንጂ የምጠብቅሽ። እሺ ሳምሪ። ሳምሪ ማለት ይቅርታ አድርጊልኝና አሁንም ድረስ የኔና አንቺ ነገር እውነት አልመሰለኝም። ይሄው እውነት ነው ሳምሪ፣ በጣም ነው የምወድሽ። እስከ ዛሬ ድረስ እንደዛ ጅል ብቻ ሰው ሁሉ የፈለገውን ነገር ሲለኝ የታገስኩት እቺ ቀን እንደምትመጣ ተስፋ እያደረኩኝ ነው። እኔም እውነተኛ አፍቃሪነትን እስከማረጋግጥ ድረስ ነው ያስጠበቅኩ። አሁን ግን ልቤን ገዝተዋል። አሁን አመንሽ? በጣም ነው ያመንኩ። አሁን አንተ ሳትሆን እኔ ነኝ ፍቅረኛህም ሚስትህም መሆን የምፈልገው። ሳምሪ በጣም ነው የምወድሽ። አሁን ሂሳቡን ክፈል አይደል? ዝርዝር ችግር የለውም፣ እኔ እከፍላለሁ። ደግሞ ገንዘብ ነገ ይመጣል። ዋናው ፍቅር ነው። ዛሬ አታምነኝ፣ እኔና ሳምሪ ኦፊሻል ፍቅረኛሞች ሆነን። ብራዘር እሻለች ሰበለለ። ኮንግራ ብሩ ያራዳ ልጅ። አንተ ድብርቱ ሁሉ ጥሎኝ ይረዳ ታውቃለህ። እየሮጠች ነው የምትመጣው አላልኩሽም? ምን ብላ ነው ግን? ያው ምን ያክል እንደምትወጃትና በቃ ሌላም ነገር ጨማምሬበታል። ቆይ ምን እንዴ? ሚስጥርማ አይነገርም ብሮ። ደሞስ ነው እኔና አንቺ በዚህ ጉዳይ እንዳወራን ማለት ነው እንዳነግሪያትሽ ፈጽሞ ይሆነልህ። ዋናውሽ ማለት ነው ብራዘር። በይፈታ በይ ብሮ። ይሄን የፍቅር ጊዜሽንማ አጣጥላት። በእውነት ምቺ ልጅ እንዳሰብሻት ሆና ሳታገኛ ቀርተሽ ከሆነ ፍቅሩ እንዳያልቅብሽና አንቺ ደግሞ ቀርመሽ እንዳጣያት። ብራዘር ሳምሪ እኮ የምትጠነቀቅላት ጽጌረዳ አበባ ናት። በኋላ አረም ሆና እንዳጎዳ ብራዘር ተጠንቀቂ። ጠጭሽ አባት ዳንጂን ያስቀዶች። አይ በረካውኛ አቦ እሺ እኔ የምልሽ እና ያ ደሃ ሚሊዮነር ሆነ ነው የምትይ? ሆነ እንግዲህ ገንዘብና ቆንጆ መውደቂያቸውን አያውቁም አይደለም የሚባለው። የእውነት ተመስገን ነው። በጣም ደስ ይላል። ተመስገን አይባልም፣ ጃኬቱን ሊቀይረው ነው የሚባለው። ወይኔ አንቺ ልጅ ግን ግፍሽ። ወይ ጃኬቱንስ ይሁን ያንን ጫማ በቀየረው። እውነት ጫማው እኮ እግር ቢኖረው ኑሮ እሱን ሽሽት ሊቢያ ይሄድ ነበር።
ለማንኛውም የሀብቱ ተቋዳሽ ስትሆኝ እኔንም አንቺ ደሃ እንዳትይኝ ነው የምፈራው። ምን ባክሽ ይህን የሚያክል ሀብት ላይ ወድቄ ምን እንደማደርገው ነው ግራ የገባኝ። ጥሩ አድርገሽ ተንከባከቢ፣ ፍቅር ስጪው። እሺ እንዴ መጠርጠርሽስ? ግን ሳምሪዬ አምነሽበት ነው ግን ይሄ የምታረጊው? ይገርማል ግን የፈጣሪ ስራ እንዴት አላ አንቺን እኔ እቅፍ ውስጥ ማየት ለኔ ህልም ነበር። አሁን ግን ወደ እኔ መተሽ ህይወቴን በደስታ ሞላሽ። እሱማ እኮ የኔም ደስታ ነው። ፈጣሪ ይመስገን። ቤትሽ ነው በጣም የምታምረው። እዚህ ድረስ ጠርተሽ ስላስደሰትሽኝ በጣም የማመሰግነው። ይሄ ለኔ ያገባኝ የኔ ፍቅር ከዚህም በላይ ይገባሃል። ለማንኛውም አንድ ሰርፕራይዝ አለ። የምን ሰርፕራይዝ? በዚህ ሰዓት ላንተ በጣም አስፈላጊ የሆነ ነገር። እስኪ አንድ ነገር ገምት። ለኔ በዚህ ሰዓት በጣም አስፈላጊ የሆነ ነገር አንቺ ነሽ? ቤቢ ያውቃለሁ፣ ግን ከኔ ውጭ አስብ። ለኔ እንጃ። ለአንተ የሀብት ምንጭ የሆነ ነገር ምንም አልመጣልኝም ግን የሆነ የኔ ፍቅር አርግዣለሁ። ምን? ቆይ እንዴት ሊሆን ቻለ? እርግጠኛ ነሽ ግን? አዎ ቶሎ ወልደን መጋባት አለብን። መጀመሪያ ከመጋባታችን በፊት ኑሯችንን ሳናስተካክል? ዋናው ማርገዝ አይደል እንዴ? አባቴ ደግሞ ወደው ሳይሆን ተገደው ገንዘቡን ያመጡታል። የምን ገንዘብ? አንተ ደግሞ አታብዛው በቃ። ሰርፕራይዝ ልታረገኝ እንደሆነ ነቅቼብሃለሁ። እባክህ ስለምን ሰርፕራይዝ ነው የምታወሪው? 10 ሚሊዮን ብር ነው። አንተ ደግሞ የምን 10 ሚሊዮን? እንዴ ግራ እያጋባሽኝ ነው ሳምሪ። አረ ባላወቀ መጫወት። አሁን በጣም እያናደድከኝ ነው። ቤቢ ሙች ምንም እየገባኝ አይደለም የምታወሪው ነገር። አትልፋ ጆኒ ነግሮኛል። እባክህ ምን ብሎ? ውርስ 10 ሚሊዮን እንደደረሰህና አባቴ ደግሞ ካገባህ እንደሚሰጡ ነግሮኛል። ኧረ እኔ እናቴም አያቴም ድሃዎች ናቸው። ቀበሌ ቤት ውስጥ ነው የሚኖሩት። ስለምን ውርስ ነው የምታወሪው? አንተ ደግሞ አትቀልዳ። በቃ ሲነቃ ይቀራል። ምንድን ነው ቤቢ ሙቼ የምሬን ነው። ምንድን ነው የምታወሪው? ኧረ ወደዛ። ቆይ አልገባኝም። ምንም ውርስ የለኝም እያልክ ነው? ምንም ነገር የለም። ወይኔ ልጅት። ቆይ አልገባኝም። ምን እያልከኝ ነው? አሁን ምን ሊውጣኝ ነው? ቆይ ምን ላደርግ ነው? ቤብ ምንዶሽ ለምን አትነግሪኝ? እኔ እኮ ምንም እየገባኝ አይደለም። ዝም በል እሺ። አንድ ነገር እንዳትናገር። ኧረ ቤቢ ተረጋጊ። እኔ ምንም እየገባኝ አይደለም። ይወሻለሽ ነገር ደህና ነሽ ግን? አጠገቤ እንዳትደርስ ብዬ ጭፌ ነው። እሺ ማትይዘ አልረጋጋም። ከዛ ከካም ጓደኛ ጋር ሆነ ተጫወታችሁብኝ። እንዲሆነንማ አንቀራትም ወይ ከመሰላችሁ ተሳስታችኋል። ከማን ጋር ጨዋታ እንደጀመራችሁ አታውቁ። ጠብቁ። ያ ሁላ ፍቅርሽ ውሸት ነበር ማለት ነው? አይኔን እያየሽ አፈቅራለሁ የምትይኝ ውሸት ነበር ማለት ነው? ውሸት ነበር ማለት ነው። አይኔን እያየሽ ዝም በል። እኔም እንኳን እውነተኛ ማንነትሽን አወቅኩት። ለገንዘብ እንጂ ለፍቅር ብለሽ እንዳልቀረብሽ ጓደኛው ጆኒ ስላሳየኝ አመሰግነዋለሁ። ጆኒ
የነገረሽ ነገር እውነቱን ነው። አያቴ ብዙ መሬት አላት። 10 ሚሊዮን ብር በጣም ትንሽ ነው። ከሱ በእጥፍ የሚበልጥ ብር ነው ማገኘው። ለአንቺ ግን ከሱ በእጥፍ የሚበልጠው ማንነቴን ነበር የሰጠሁሽ። ህይወቴን ማበላሸትሽ እንኳን ሳያንስ ልቤን ደግመሽ ደጋግመሽ ነው የሰበርሽው። እና ብሩ አለ? አሁንም ገንዘብ ላይ ነሽ? አዎ አለ፣ እጅ አልገባም እንጂ። ይቅርታ አርግዣለሁ። ለልጃችን ብለህ እባክህ ይቅርታ አድርግልኝ። ትሰሚኛለሽ? ከአንቺ ጋር ከዚህ በኋላ ምንም አይነት ግንኙነት የለኝም። እባክህ ይቅርታ አድርግልኝ። አስታውሺ፣ ማሞ ኪሎ እኮ ነው። ማሞ ኪሎ እግር ስር ወድቃለሁ ብለሽ አስበሽ ታውቂያለሽ? እባክህ። ምን እንደሚገርመኝ ታውቂያለሽ? አንቺ ድህነትሽን በሰው ሀብት እንዲህ ለማራገፍ እየዳከርሽ በላባቸው የሚያድሩ ድሆችን የምታንቋሽሽው ነገር። እኛስ ልብሳችን ነው የቆሸሸው። አንቺ እንደዚህ የቆሸሸ ልብሽን በምን ነው የምታጸጁ? እኔና አንቺ መቼም ቢሆን አብረን አንሆንም። ፍቅርሽ ወጥቶልኛል። መልካም ህይወት።